አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ፣ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ጋ ሁሉ መልካም ነው። ዛሬ ደግሞ ቤት ለምታሰሩ እህት ወንድሞች ለእናንተ ይሆናል ያልኩትን ቪዲዮ ይዤላችሁ ብቅ ብያለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ሁሌም ደግሞ ጠቃሚ መረጃ ይደርሳችሁ ዘንድ ቻናሉን ሰብስክራይብ በማድረግ ተቀላቀሉን እያልኩኝ ወደ ቪዲዮ አልፋለሁ። ዛሬ ያው እንደተለመደው በደሴ ገራዶ ከደጆ ከሚባለው ቦታ የእህታችን ቤት ፈሽል እናደርግላት ብቅ ብለናል ማለት ነው። ይሄ እንደምታዩት ሁለተኛ የተገረፈ ቤት ነው። መጀመሪያ አንድ ግርፍ ተገርፏል፣ በረራ ግርፍ። ከዛ ቆይቶ ደግሞ ሁለተኛ ግርፍ ተለስልሶ ሌብሉን ተጠብቆ ተገርፏል ማለት ነው። ከዛ በኋላ ሽምብራ ግርፍ ኦር ሸክላ ከማሰራት ወጪም ለመቀነስ ተብሎ በዛ ላይ ውበቱ ይሄ ያምራል ተብሎ በኳርትዝ በእንደዚህ አይነት ዲዛይን እየሰራ ነው ማለት ነው። እናም እናንተም ቤታችሁን ቤት ከሰራችሁ በኋላ ውሃ ልክ አሳስራችሁ አስመርጋችሁ ግርፍ አስገርፋችሁ እንደዚሁ የፕላስቲክ ኮርኒስ፣ የጂፕሰም ኮርኒስ፣ እንደዚሁ የውስጥ ግድግዳ ቻክ ብሎም የውጭ ግድግዳ ኳርትዝ ቀለም ለማሰራት ካሰባችሁ ከዚህ ቪዲዮ ብዙ ነገር ትማራላችሁ። ብቻ ቪዲዮውን እስከ መጨረሻው ተመልከቱት ማለት ነው። እናም ይሄ እንደምታዩት ለስላሳ ግድግዳ ነበረ። ከዛ በኳርትዙ በእንደዚህ አይነት ዲዛይን አውጥተናታል ማለት ነው። ይሄ የጀርባው ዲዛይን ነው። ቤቷን ያው ገና አልጨረስናትም፣ አዲስ እየጀመርናት ነው። ማሻአላህ ኮርኒስ ስታሰሩ ደግሞ ልክ እንደዚህ ከውስጥ እስከ ውጭ ልቅም ጥርት ያለ ስራ ብታሰሩ ለእናንተ ቆንጆ ነው። የውጭ ኮርኒስ ጥቅሙ አይጥ እንዳይገባና ከዛ ደግሞ ለውበት ይሆናል ማለት ነው። ማሻአላህ ማሻአላህ ማሻአላህ። ይሄው ዲዛይን በምትፈልጉት ዲዛይን መስራት ይቻላል። ማሻአላህ። በዛውም አጋጣሚ አጥርም በዚህ መልኩ ማሳጠር ትችላላችሁ ማለት ነው። ማሻአላህ የውጭ ስራ ይህንን ይመስላል። ይሄ ገና አልተጨረሰም። ሲጨርስ ሌላ ቪዲዮ እሰራላችኋለሁ ኢንሻአላህ። ከዛ አሁን ደግሞ የውስጡ ግድግዳ የውስጡ ኮርኒስ ምን ይመስላል የሚለውን አሳያችኋለሁ። ይሄ ማሻአላህ የውስጡ ኮርኒስ ነው። የተገጠሙ መብራቶች እዚህ ግድግዳ ላይ ያሉ ኮርነር ላይቶች በአራቱ ቦታ፣ ይሄን የመሃሉ ሴት ላይት፣ ኔክስት ደግሞ እነዚህ ስፖት ላይት በመባል ይታወቃሉ ማለት ነው። መብራት የለም። ማሻአላህ። እቺ ደግሞ ለየት ያለች ዲዛይን ነች። ማሻአላህ። እዚህም ሴት ላይት አለው። ከዛ እንደዚሁ ስፖት ላይት አለው ማለት ነው። ውስጡም ገና ቀለም አልተቀባባም። ቀለሙ ተቀባብቶ ሲያልቅ ቆንጆ ቪዲዮ እሰራላችኋለሁ። ማሻአላህ። እንደነገርኳችሁ ቤታችሁን በዚህ መልኩ ካሰራችሁ በኋላ አጥራችሁንም በዚህ መልኩ ማሳጠር ትችላላችሁ ማለት ነው። ይህን ቤቱ የሚገኘው ደሴ ገራዶን አልፎ ከድጆው ሀያት አያሌው ተሰማ ትምህርት ቤት አካባቢ የምትገኙ እህት ወንድሞች ለማሰራት ካሰባችሁ
እኛን ማናገር ትችላላችሁ። ስልክ ቁጥር 0910 33 64 09 ኢሞ፣ ዋትሳፕ፣ ቴሌግራም ብሎም በቀጥታ መስመር ማግኘት ትችላላችሁ። የትኛውም ቦታ እንሰራለን። ከእናንተ የሚጠበቀው መደወል ብቻ ነው። ለዛሬ ያስኩላችሁ ቪዲዮዎችን ትመስላለች። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።